አንዳንዴ እንዲህ ነው። አሁን ካልተቸገርን የእግዚአብሔር ነገር አንሰማም። እኛ ኢትዮጵያውያን አስቸጋሪዎች ነን። ካልተቸገርን ካልተሰቃየን ወደ አምልኮት አንመጣም። በእያንዳንዳችን ላይ ግራ መጋባትን ተከለብን። ግራ መጋባት በቃ ያየነው የሰማነው የነካነው ያሰብነው ያቀድነው ሁሉም ነገር ግራ መጋባት። እግዚአብሔር እንደሚያየው ስላላየ የእግዚአብሔር በግልጽ መክፈል በእርሱ ውስጥ ስላልነበር በአብርሃም ራእይ ውስጥ እግዚአብሔር የሚያየውን ማየት ነው። በሎጥ ራእይ ውስጥ አይኑ የሚያየውን ማየት ነው። የተቸገርነው አይናችን የሚያየውን ብቻ በማየታችን ነው። እግዚአብሔር እንደሚያየው አለማየታችን ትልቁ ውድቀት ነው። ትልቁ ችግር ነው። እግዚአብሔር እንደሚያየው ለማየት አምልኮት ያስፈልገናል። አምልኮት የሌለው ትውልድ መነሻውንም መድረሻውንም አያውቅም። ለምን? በስውር በሚያየው አባቱ ዘንድ የተከበረ ሕይወት፣ ኑሮ፣ ጊዜ፣ ዘመን ስለሌለው ብዙ ነገርን ረስቷል። በመጽሐፈ መክብብ ላይ በመጨረሻው ዘመን ሁሉም ነገር ይረሳል ይላል። ሁሉም ነገር ይረሳል። ይሄ ነው መርሳት። እግዚአብሔር እንደማያየው ማየት ካልጀመርን፣ እግዚአብሔር ማየት እንደሚችለው ማየት ካልቻልን፣ እግዚአብሔር እንደሚያየው ማየት ካልወደድን፣ ልክ እንዲህ ነው የምንለው። በኑሮም በጊዜም በዘመንም ማራ በሉኝ አለች። ምን ማለት ነው? ሁል ጊዜ ህይወቷ፣ ዘመኗ፣ ታሪኳ የመረራት ሴት በሉኝ። እዚህ የምታየው ሁሉ በስውር የገባ ነው እንጂ ሲገባ እኔ ገብቻለሁ ያለ ሰይጣን የለም። እኔ ያስኩት ያለ የለም። ግን ጸሎት ቤት ካለህ መንበርከኪያና መስገጃ ካለህ ሲገባም ታውቀዋለህ። እዚህ ጋር ስለ እንጀራ ስትደግም እዚህ ጋር ሰላቢ ይወስድብሃል። እዚህ ጋር ስለ ደሞዝ ስትሰራ እዚህ ጋር ገንዘብህ በቂ አይደለም። የሚቸኩል ጊዜ አለ። በረከትን የሚፋለም ጊዜ አለ። በረከትን የሚፋለሙ ሰዎች አሉ። ትደክማለህ፣ ምስጋና የለም። ትጥራለህ፣ ምንም የለም። እንደገና ሰርተህም ትበሳጫለህ፣ ደክመህም ትበሳጫለህ። ህሊናህ በቃ ካንተ ጋራ ራሱ የአእምሮም የሁሉም ነገር መከራ ነው። እግዚአብሔርን ስላላካፈልከው በሐሳብ በቃ አንተው ብቻ ትጨነቃለህ። የአእምሮ መድኃኒት ይሰጥሃል። በቃ ማንቀላፊያ